الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته مع برسباتشين يمن ينبرون نجار مساكات عند معننتاتشين عند قطراتشين إنيانتاتشين لمتر ميشل تقوم مسراتنا أجراي ميناتشين الموتاتنا أجر لا يلنا ندرشة بركتو زي أجر لا إني بزوج زين أجرالو يقطر قداي سيرنا سبعين السامرتالو نعطهم قطراتشين إنيان كالمسألة قطراتشين إنيان كالوكلة إنيان ميمسل كمان أن عشرة ماسك مت كالشالة قطر على نيال نبلت العداء كم قالت إن على شجر كم قات يالفة قماشن سلسانن سبانن بنل تكميلو بكللم درجة يهون باغرم درجة بيو ميتك مونا ميت هاي قطر بتككل رقم الصعب هونو مجنيت نبينا ومامن كبار قطر هنا مجنيت كشالن يقطراتش مبزاتها أساسبا بتاريخاتشون وست قلة سبوشنا شو عدل كبار قطر هنا وستاوسو ينبروت هم مشارش على سيجلسو ينبروت أو بكر صديق الله سرات شون دل الله شونا وما تبلوا على دل قلة سبنا شو قل وما نوكلوا يمهبر سبن وكلنا يمشكمون كان بليدرشيب تمرتوا بمرينات كفيت وتوك أرتوا عدلهم بالله شو إسلام إيمان النتنا إسلام بسطة حلا في النت إند قلة سب بميادر قوات شون كسكاسيوش من البات شو متين وراتشو من البات كفيت هيك كمتهم قل وما وقع كفيت كمون ديجنيو مياس قدروا كفيت ما يتمن فلقاتشو سوتش نورالو عدلهم من دنيا يعني ميارجو سراتشو تقواماتوشو ያንን መሰረት ያደረገ ስራ እንዲሰሩ ነው ሁላችንም ትኩረት መስጠት ያለብን ይሄ ከባድ ቁጥር ነው እዚህ ውስጥ ያለ ቤት ላይ ያለ ሰው አይደለም ሸገርን አይደለም ኦሮሚያን ኢትዮጵያን መቀየር የሚችል አቅም ነው እዚህ ውስጥ ያለ ዒልም እዚህ ውስጥ ያለ ጣቃ እዚህ ውስጥ ያለ ለዲን ሂማ ፍላጎት ዝግጅት ትልቅ ነው ግን ይሄንን ማቀናጀትና ወደ መሬት ማውረድ ወደ መስመር ማምጣት ኃላፊነትን ለመወጣት መወሰን ይፈልጋል ነገ በእኛ እጅ አይደለም ያለው ዛሬ ግን እኛ እጅ ላይ ነው ያለው ዛሬን ስንሰራ ነው ነገን ማስተካከል የምንችለው እዛ ላይ የተዘናጋን ይመስልኛል ይሄ የእናንተ የሚሽግር ምናም ጉዳይ አይደለም እንደ አጠቃላይ እንደ ኡማ ያቱም ፍረሶችን ያሳለፍናቸው ድሎች እንዲሁ በከንቱ ያለፉ ሳናስባቸው የለውጥ መጅልስ የተባለ አሁን እንኳን ሸኻጂ ከመጡ 3 አመት ይሆናቸው ነው አይደለም ያው ወደ ብርጫ እየተገባ ነው ነገ ምንድነው ይዞ የሚመጣው አናውቅም ግን እኛ ነገ ምን ይዞ የሚምጣም የኛ ግዴታ የኛ ስራ አይደለም ዛሬን ማስተካከል ስንችል ነው እኛ ስራ ሰርተናል ተብሎ የሚታመኑ ዛሬ ጣልነው መሰረት ነው ነገ እንዳይነቃነቅ የሚያደርገው ዛሬ ያስተካከልነው መስመር ነው ነገ እንዳይጣመም የሚያደርገው ለዛ ነው እንደ ኃላፊነትን ይዞ መገኘት መውጣት ግዴታ ስመሰጠት ግዴታ የሆነ ነገር መውሰድ አይደለም እኔ ሸገር ሲቲ መጅሊስ እንደ ኦሮሚያ አሁንም ልክ ስማርት ሲቲ እንደተደረገ እንደተመረጠው ኦሮሚያ ክልል ላይ ሞዴል የሆነ መጅሊስ ነው ሊወጣ ይገባል ብዬ አስባለሁ ማሳያ የሆነ በተለይ እዚህ የምታዩ ከዋድሮች ፊት ለፊት ያላችሁ ምናቃችሁ ትልልቅ ተጽኖ ፈጣሪ ዑለማ እና ዱዓቶች ወንድሞቻችን አባቶቻችን ድርሻችሁ ቀላል አይደለም እጃችሁ ቀላል አይደለም ልታሳርፉ የምትችሉት አሻራ ቀላል አይደለም መለወጥ እንችላለን ይሄንን ስሜት ነው ይዘን ማውጣት ያለብን ብዬ የማምን እንግዲህ እኔ ብዙ ጊዜ በስልምና ታሪክ ውስጥ ስልምና የቁጥር ጉዳይን ለአሸናፊነት አይደለም ከስራን የተጠቀመው እንደውም ከሚፊአቲን ቀሊለቲን ገለበት ፊአቲን ከثيرا ነው እኮ አይደለም ድልም ሲታሰብ እንደውም ቁጥር ያነሰ ነው ከስራ ሲመጣ እንደውም ለሽንፈት ምክንያት የሆነበት ነው ጉሩር ይመጣ ራስው ነው እንደው ለምን ታስቸግረዋለህ በምን መሬቱን አሰጠም ሲሏቸው እኔ የሰማይ ሰው መሬት ምን ይሰራልታል እኮ ብዬ ነው አሏቸው ሰማዩ ላይ ዘይቀመጥ መሬቱን ይልቀቅልን አሉ ከፈቀድን እኛ ከፈቀድንና ከተውን እኔ እንኳን ተተና አይደለም ይነጥቅ ነው ያለው አይደላችሁም ብሎ እኛን ሊያሳጣም ይፈልግ አካል ነው የሚኖረው ይሄን ማመን ይፈልጋል በቃ እኛ አለን ባለቤቶች ነን ብለን ስንወስን ጉዳዩ ይመለከተናል ብለን ስንወስን የኛን ድርሻ ለመወጣት የኛን ኃላፊነት ይዞ ለመቆም ነው ከሆነ አካል ምን ጠብቀው ነገር ይሄ ከጠባቂነት መውጣት ኦሮሚያ መጅሊስ እንደ መጅሊስ መዋቅሩ መሪ ነው አዎ የሚሰጠው አቅጣጫ ይኖራል ፌደራል መጅሊስ እንደ መጅሊስ መዋቅር ነው ከላይ የሚሰጠው አቅጣጫ ይኖራል ሸገር መጅሊስ ግን ራሱን የቻለ ቅድም ሲገልጹት እንደነበረው ኦሮሚያ የኔ ነው ብሎ ነው ሊያስብ የሚገባው ኢትዮጵያ ከኔ የሚጠብቀው ነገር አለ ኡማው ከኔ የሚሻው ነገር አለ ማየት የሚፈልገው አሻራ ብሎ ማመን መቻል አለበት ያ ስሜት ነው እኮ ታሪካችን ላይ የለወጠው ሰዎች ራሳቸውን ግዴታና የራሳቸውን ስራ እየሰሩ በመጡ ቁጥር የሚፈጠረው ለውጥ አለ የሆነ አካል ከሆነ ቦታ የሚጠብቀው ነገር ካለ ግን አሁንም ከዛ የሚፈስ ነገር አሁንም ከዛ የሚወርድ ነገር የሚመጣም አቅጣጫም ድጋፍም ያ ከጠባቂነት ከተደጋፊነት ለመውጣት ነው ጥረት ማድረግ ያለብን አሁን መደጋገፉ አማራጭ የለውም ባንለው መዋቅሩ የተመሰረተው ለመደጋገፍ ነው
ግን እኛ ምን ሆነን ነው መምጣት ያለብን እኛ ለመደገፍ ምናስገድድ ማንነትና ቁመና ይዘልን መጣ ይገባል ስራዎቻችን ያስገድዳሉ እዚህ ቦታ ላይ የሚሰራው ስራ ድጋፍ እይታ ይፈልጋል እዚህ ቦታ ላይ የሚሰራው ስራ ማሳያና እንዲሁ ከጎኑ መቆም ይፈልጋል ተብሎ እንዲታሰብ ያደርጋል እኔ እንደ አጠቃላይ እንደ ማህበረሰብ እንደ ኢትዮጵያን ሙስሊም የትናንት ማንነታችን ዛሬ መለወጥ የምንችልበት እድል በእጃችን ላይ አላህ አምጥቷል የመጣውን እድል ደግሞ በአግባብ ተጠቅመን እንደ ኡማ ማሳየት ካልቻለን ትናንት ከነበረው ካልተሻለ ምንድነው ሊባል የሚችል ያትጋት የነበሩት ስሜቶችና የተከፈሉ ዋጋዎች ሁሉ ሀባእ ነው የሚሆኑት ባየር ላይ ነው የሚቆሩት ወይም ጠፉ ነው የሚባል ስለዚህ እኔ ሁላችሁም እዚህ ያላችሁ ታላላቆች ወንድሞቻችን እንደ ኡማ የኛ ድርሻ የኛ አበርክቶ የኛ ግዴታ ምንድነው ብለን ሐላፊነታችንን ተወጥተን ወደፊት ለመሻገር መወሰን መቻል አለብን ዛሬ ላይ ምናባክነው ጊዜ የለንም ምንተው ጊዜ ምናሳልፈው ጊዜ የለንም ምክንያቱም ይዞን ያለፈብን ይዞብን ይሄደ ያለው ነገር ስላለ እንደስተምና አስተምሮት እዚህ ላላችሁ ዑለሞችና ዱዓቶች እኔ ቃል አላህ ቃል ረሱላህ ያልኩኝ ዳዕዋ ውስጥ አልገባም አሁን ግን እንደ ማህበረሰብ የትናንት ማንነታችን ፍላጎታችን ስሜታችን ምንፈልገውና ምንመኘው የነበረ ቀን እንዲመጣ መስራት የሚገባን ስራ አለ አንዳንድ ጊዜ ተስፋ የሚያስቆርጡ ነገሮች በህይወታችን ውስጥ ሊመጡ ይችላሉ እኮ አይደለም ስሜቶች የሚደበላለቁበት ሼክ ጣልሃ ጃዕፈር ይባላል ረህመቱላህ ዐለይህ በወቅቱ የነበሩ ሙስሊሞች በተወሰነ ደረጃ ክደው አሳልፈው ሊሰጧቸው ነበር አይደል ለአጼው አሳልፈው ሰጥተው ሊያስገድሏቸው እኮ ነበር የነበሩት ግን ደረሱ ነቁ ያ ሲሆን እገዛ እንደሚያስፈልጋቸው አምነው ዳንኤል አወል ረህመቱላህ ዐለይህ ጋር ሄዱ ይባላል እርሶ ብዙ ደረሶች አሉት ተከታዮች አሉት አጋሽ ስጡኝ ከጎናችን ቁሙና ይሄንን ዙልምና ይሄን ጡግያን ይዞ የመጣ ዲክታተር እንታገለው የእስልምናን ጠላት ሙዋጃህ እናደርገው አላቸው ዳንኤል አወል ሼክ ጣልሃ ጃዕፈር የነገሯቸው ነገር ወደ እርቅ እንዲገቡ አቅጣጫ ይሰጡት ያን ጊዜ ነበር ሼክ ጣልሃ ጃዕፈር ማንጋ በምንና እንዴት አርገህ ነው የምትታገለው አሉት ይሄኔ አሁን ያለው ኢትዮጵያ ሙስሊም አምነህ አሏቸው እሱን ይዘህ ነው ትግሉ ውስጥ የምትገባው ጉዳዩ እኛ ከምናስበው በተቃራኒ ነው ስለዚህ እኔ ላንተ መመርጠው ነገሮችን አላህ እስኪለውጣቸው ድረስ ሚኒ ሊጋ ያለህን ጠበርቅ ብትፈታ ሸኑሪየን ይሰማል ሸኑሪየን አማላጅ ላክና ታረቅ ብለው አቅጣጫ የሰጡት ዳንኤል አወላቸው ምን ስለነበር ነው ያለ የውስጥ ዝግጅት የነበርንበት ቁመና ያንን ሊያበቃ የሚችል አይደለም ምናስባቸው ትልልቅ ህልሞች ሊኖሩ ይችላሉ ግን መሰረታችን እየተበላሸና ማስተካከል ካልቻለን ከመመኘት ያለፈ ነገር አይኖርም መመኘቱ ደግሞ የሚያመጣው ውጤት አይመጣም ስራዎቹ ናቸው ነገሮችን ሊቀይሯቸው ሊለውጧቸው የሚችሉት እንደ ማህበረሰብ ይሄ የኛ ድርሻ ነው ብለን አምነን በዛ ልክ መንቀሳቀስ እንችል ነው ውጤት የምናመጣው ወንድሞች እኔ በእስልምና ታሪክ ውስጥ ብዙ ጊዜ እንደሚነገረው ሙአሪኾቹ እንደሚያወሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐጀተል ወዳእ ላይ ሲቆሙ 120 ምናምን ሺህ ሱሐባ ተገኝቷል ነው የሚባለው አይደለም ሱሉሱ ሱሐባ ተገኝቷል እንበል አንድ ሶስተኛው በእስልምና ውስጥ የነበረው አካል በዛ ወቅት ተገኝቷል በዛ ውስጥ ከነበሩ ሰዎች እንኳን 120 ሺህ ተብሎ ተጠቅሶ እንኳን ስማቸው የሚታወቅ ስማቸው የሚወሳ ቁጥራቸው የታወቀ ሱሐባዎች ቁጥር በጣም ኢምንት ነው አይደለም ቅላ ነው ከ120 ሺህ 10 ሺህ የማይሞላ በሐዲሶቹ ምናምን ሲተቃቀስ የሚመጣ እያለ ስትወሩ ደግሞ አሰር ተጽሎ የነበራቸው ደግሞ ያኒ 2% የሚሆኑት ናቸው አይደለም ሁሉ ጊዜ ዚክሪያታቸውን የምናወራው ዛሬም ስናወራ አቡ ሁረይራ ነው ዛሬም ስናወራ አይሻ ነው አብዱላህ ኢብኑ ዑመር ነው ኹለፋ الرسول እየተባለ የሆነ የሚቆጠሩ ምናቃቸው ሊተሐፈዙ የሚችሉ ሰዎች ናቸው ከዛ ሁሉ 100 ሺህ ሱሐባ ለምንድነው እነዛ ሰዎች ጎልተው የወጡት ለምንድነው እነዛ ሱሐባዎች በፊት ለፊት መታየት የቻሉት በቃ ሚናቸው የገባቸው የተፈጠሩበት ዓላማ የተረዱ ወደፊት መውጣትና ያንን ማህበረሰብ አሻራቸውን አስቀምጠው ማለፍ እንጂ ሌላ አማራጭ እንደሌለባቸው የወሰኑ ሰዎች ናቸው አነ ለሃ ብለው ከፊት የቆሙት እነዛም ደግሞ ዚክራ ኻሊዳ አስቀምጠው ዛሬም ድረስ ሱሐባ ተብሎ ይተቀሳል ስም ሲጠራ ግን ዑመር ይባላል ስም ሲጠራ ግን ኻሊድ ይባላል ረድዋኑላሂ ዐለይሂም ጀሚዓን መወሳታቸው አስገዳጅ ሆነ በመኖራቸው ውስጥ ከፍታን የጨመሩ ሲኖሩ መኖራቸውን ማሳየትና አሰራቸውን የታሉ ፈገግታቸው ምድር ላይ ያስቀመጡ ሰዎች ስለነበሩ ነው ምድር ይናፍቃቸዋል እኔ እናንተ ባናነሳቸው ምድር ያስታውሳቸዋል የነሱ አድል ዛሬም ይናፍቃል የነሱ ፍትህ ዛሬ መሬት ይፈልጋል ያ መሪነት ያ ሊደርሺፕ ያ አቋም እንግዲህ ለሊት ተነስቶ የደሃና የደካማ ቤት የሚቆረቁር ዑመር ረዲየላሁ ዐን በእያንዳንዱ ችግሮች ውስጥ እኔ አላህ ብሎ የኡማውን ኢዕብ ሸክም ለበሸከም የወጣ መሪ ያን ስሜት ነው በቃ ስንመርጠው ቦታው ላይ ስንቆም የመረጥነው የነሱን ፈለግ ለመከተል ነው እነሱን መሆን ባንችል ለመመሳሰል ጥረት ማድረግ ነው ያን መሆን ካልቻልን ግን እድሎች ያመልጡናል ዛሬ እንደ ኡማኮ ኩንቱም ኸይረ ኡማ ነው አይደለም አንዳንድ ጊዜ ቁርአን ላይ ያሉት ይሄ መፍመል ቁርአን ላይ እየጠፉብን የመጡት ከህይወታችን ውስጥ የተራራቁትን ስትመለከቱት አላህ ኩንቱም ኸይረ ኡማ አለ ነን ሃው
አላህ ነው ያለው በቸም አይደለም አይባል ግን እኛ እዛ ቦታ ላይ ነን ወይ ብለን ስናይል እንኳን ለሌላው የሚተርፍ ለራስ መትረፍ ያልቻለ ሰው እንዴት ለኡማ ኩንቱም ኸይረ ኡማ اخرجت للناس በየራሴን ከፊት አቆማለሁ ስለዚህ ቁርአኑን አላመንኩበትም ማለት ነው ያ ቁርአን እኔን ይመለከተኛል ብዬ ቁሜ ያንን መተግበር ፈቃደኛ አልሆንኩም ማለት ነው ይሄንን ነው መለወጥ የሚፈልገው አዎ ኩንቱም ኸይረ ኡማ አላህ ብሏቸዋል ከራስ አልፎ ለሌላ የሚተርፉ ለሰው ልጆች ብርሃን መሆን የሚችሉ የዓለምን ዙልምና ጨለማ የሚገፉ አካባቢያቸውን አይደለም እነሱ ሲታሰቡ ዓለም የሚያስጨንቃቸው ስለ ዓለም መፍትሄ መሆን የሚችል ማንነት ያላቸው ሰዎች ናቸው ሙእሚኖች ይሄንን ሲፋ ይሄንን ባህሪ በቃ እዛው ውስጥ እየኖርነው ስንሄድ ብቻ ነው ወደ እውነታ መተግበር አንዳንዶቹ የሚያስዋሹ የሚመስሉ አለን ብለን እንደሌለን ሊያስቆጥሩ የሚችሉ ቁርአኖች ይመጣሉ እነዛ ናቸው በትክክል እውነታውና አላህ ይፈልገን ቦታ እዛ ቦታ ላይ መቆም ነው እዛ ቦታ ላይ ለመቆም መወሰን ነው ያ ደግሞ ባለቤቱ እኛ ነን መሐመድ አልፋቲህ ፋቲህ አልቁስጥንጢንያ ቱርክን የከፈተው በ21 አመቱ ነው አይደለም 10 ምናምን አመት እድሜ ውስጥ ነው እኮ ቱርክን ለመክፈት የተነሳው የአሚር ልጅ ነው ራሱ ዝግጅቱ ግን የሚገርም ነው ዝግጅቱን ስትመለከቱ ሙሉ ታሪኩን ስታዩ ቁርአን حفظ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ حفظ ሊደርሺፕ ተማለ ከአምስት ቋንቋ በላይ ተማረ የጦር መሪነትን የቂያዳ ሊደርሺፕ በ5 አመትና በ10 አመት ባልሞላ ጊዜዎች ውስጥ በእነዚህ ኳሊቲዎች ውስጥ ተገነባ አይደል ምክንያቱም የሚያልመው ነገር አለ እኮ እሱ የተመኘው ህልም ستفتحون القسطنطينية وسيفتحها نعم الأمير أميرها ونعم الجيش ذلك الجيش يا الرسول صلى الله عليه وسلم ይሄን ንቡአ ኡል ለማድረግ ይሄን ትንቢት ኡል ለማድረግ ሲነሳ የተነሳበት ነገር እሱ ዛሬ የሚጀምረው አይደለም ይሄን ንቡአ ኡል ለማድረግ ከሰይድና ዑስማን ኢብኑ አፋን ጀምሮ ተጀምሯል ሙአዊያ ኢብኑ አቡ ሱፊያን ሞክረዋል የዚድ ኢብኑ ሙአዊያ ሁለት ጊዜ ሞክረዋል 11 ሙከራዎች ተሞክረው ፌል አድርገዋል ቆስጠንጢንያ መክፈት አልቻለም ያ ትውልድ ኺረተ الناس የተባለው ሰለፈ الامه ቁሩነ الثلاثه ላይ የነበሩት እንኳን ሞክረውት አልተሳካላቸው በሊደርሺፕ እኮ ሙአዊያ ኢብኑ አቡ ሱፊያን ፊት መቆም የሚችል ሰው እኮ የለም በጣም የሚገርም ቃኢድ የሚገርም መሪ ነው እንግዲህ ያንዳንዱ አረብ ዓለም ላይ ዛሬ ፖለቲካ ተርሚኖሎጂ የፖለቲካ ቃላቶች ሳይቀሩ የሙአዊያ ቃሎች እኮ ናቸው አይደለም ሀብል ሙአዊያ ይባላል ምናምን እንዲህ የተባለ ሐሳቦቿን ትልቅና ወሳኝ ነበሩ በፖለቲካው ተርም ውስጥ እነ ሙአዊያ ሞክረው አልተሳካላቸውም ባህር ተሻግረው እስታንቡልን መክፈት አልቻሉ ትልልቅ አቅም ትልልቅ ሐሳብ ከነብዩ ጀርባ የነበዩ በነብዩ መድረሳ ላይ የወጡ ሰዎች ይሄ እስከ 600 አመት በኋላ የመጣ ወጣት ይሄንን የነብዩን ሐዲስ ኡን ማድረገው እኔ ብሎ መነሳት አስቡት እስቲ ወንድሞች ለዛ እኮ ነው ሙስተሂላት የለም በሐያታችን ውስጥ እስላም ለሆነ አካል የፈቀደው ለሆነ አካል የከለከለው ነገር የለም ለሰይድና ዑመር ኡን ይደረጋል ተብሎ ዛሬ ላለው ዑመር የተከለከለ ነገር የለም ለአቡበከር የተሰጠ ዛሬ ላለው አቡበከር የተከለከለ ነገር የለም እኛንን ለመሆን ያልቻል እኛንን በዛ ልክ መቆም የከበደን መስደሩ ያው ነው መነሻው ያው ነው ቁርአኑ ሱና ነው ያን መስመር ነው እንግዲህ አስቡት 600 አመት ተሻግሮ መጣና ባህር እኮ እየገባ ነበር ትሬኒንግ የሚያደርገው ይባላል ፈረስ ይዞ نهر فرات ላይ ፈረስ ይዞ እየገባ والله يا رسول الله سعفته قسطنطينية ያለ ነብዩ ጋር አህድ ይጋባ ነበር ይላል ከፈተው አረጋገጠው በኢማም ሙስሊም ኢማም አህመድ ላይ ያለ ጀሽ المغفور ነው ይላል ረሱል ሰለላሁ ዐለይሂ ወሰለም قسطنطينية የሚከፍቱ አላህ ይማራቸው ወታደሮች የሚሪዋያ ምን አይነት እድል ነው አንተ የነብዩን ሐዲስ በሆቴል አረጋግጣለሁ ብሎ ዛሬ ድረስ አሻራውን ያስቀመጠ እዛ ገብታችሁ ቱርክ ገብቶ የሚመጣ ሰው ሁሉ ፋቲህ ነው ያለ ሁሉ የሱ አሰር አለ የሱ ምልክት አለ የሊደርሺፕ ኳሊቲ የነበረው መመራ ምንም ማሳያዎቻችን እነዚህ ናቸው ይቻላል ማድረግ እንችላለን ማሻገር እንችላለን እንዴ 11 ጊዜ ተሞክሮ ያልተሳካ ነገር ሱሐባ የነብዩ ሱሐባ ሙአዊያ ሞክሮት እከሌ ሞክሮት እንዴት እኔ እንደዚህ አይነት ነገር ውስጥ ደፍራለሁ አልገባም እኮ አይደለም ያለው በቃ ይሄ እኔ ድርሻ ነው እነሱ ሙከራቸው ሞክሯል ያንን ኡኔ ማድረግና ህልሙን የመስበር ግን ሐላፊነት የኔ ነው ብሎ ወስኗል ዛሬም ይሄ ነው ያሰብናቸው አባቶቻችን የተመኙት እንደ ሀገር የፈለግነው እንደ ማህበረሰብ ልንገኝበት የሚገባው ቁመና እኛነታችን ቁጥራነታችንን ቁመናችን የሚመስል ነገር መፍጠር አለብን ሞዴል ሆኖ መውጣት የለበትም የግዴታ ሸገር ሲቲ አዲስ አበባን መከተል እኮ የለበትም አዲስ አበባ ለምን አይቀድምም ሸገር ሲቲ ይሄው ነው እኮ በቃ መቅደም ምንችልባቸው ነገሮች አሉ የተሰጡንን እድሎች በአግባብ መጠቀም ከቻልናቸው እንሆናለን ያን ስሜት ነው ይዘን እንድንወጣ የሚፈልገው ነገን የተሻለ አድርገን ስንኖርም በመኖራችን ውስጥ እኛነታችንን ማሳየት የሚችል ስንሄድም አሻራችን ተቀምጦ የነሱ ኸይር ብሎ ሊያስወሳ የሚችል ለሰውም ለአላህም ፊት ምስክር ሆኖ ነገ አላህ ፊት ምንቆምበት የሆነው ነገር ጥለን ለማለፍ መወሰን በዛ ልክ መንቀሳቀስ ይፈልጋል አማናው ያ ነው መናበብ መረዳዳት መያያዝ አንድነት ያስፈልገዋል
ያሉብንን ችግሮቻችንን ለመፍታት እንደዛ አይነት ጥንካሬና ቁመና ላይ ስንፈልግ ዛሬ ቆርቁረን አይደለም ነገ ተቆርቁሮ ነው የምንጠራው ህዝብ አለን የሚሰማ የሚከተል የሚታዘዝ የሚፈጽም የሚተገብር ማንንም ይፈልጋል ዛሬ የምትሄድበት የክልል ምክር ቤት የክልል ፕሬዝዳንት ቢሮ ምናምን ላላላ ና የት ናችሁ ተብሎ ይፈልጋል ናቱም አላህ ወዝነ ያስገድዳል ቁመና አንተ እንድትፈልግ አንተን ለገዛ እንድትመጣ ያስፈልጋል አገር ጎዶሎ ሲሆን እነሱ ብቻ ናቸው የሚሞሉት እነሱ ከለሉ ክፍተቱ መሙላት አይቻልም ይታያል አሰሩ እንዲባል መሆን መቻል አለበት ያን ማድረግ በሚችል ስሜት ውስጥ ነው መንቀሳቀስ አለብን ስሜት ያለኝ አረዘምኩባችሁ ያው ቅድም እንዳልኩት ነው ብዙ ሐሳብ ያላችሁ ብዙ መናገር የምትችሉ ብዙ የተሻለ ዕውቀት ያላችሁ ወንድሞቻችን ፊት ሆኖ መናገር ከባድ ነው እንደ ሐሳብ ግን መድረኩ ላይ ስለተጋበዝን ሐሳብ ለመስጠት ነው ቅድም እንደተባለው የፌደራል መጅሊስም መዋቅሩ ፌደራል መጅሊሱም ሸገር መጅሊሱም ኦሮሚያ መጅሊሱም ትናንት ስናስበው የነበረው የኡማ ኻዲም አገልጋይ እንጂ የሆኑ ሰዎች ከላይ የሆኑ መተው ዝም ብለው የሚታይ ስም ለመጥቀስ አይደለም ያ እንዲሆን አይደለም መሰራት ያለበት መለወጥም ያለበት ያ ነው ከክብር ያለፈ የአገልጋይነት ስሜት እንደ ኡማ ተክሊፍ እንጂ ተሽሪፍ እንዳልሆነ ክብር እንዳልሆነ በዛ ስሜት ውስጥ የሚኖር ስሜት ካለን ያን እየሰበርን እያጠፋን ኡማው ከፍ ስናረግ ነው እኛ ከፍታችን የሚገኘው ኡማውን ስናገለግል ነው የኛ ከፊት መውጣት የሚቻለው ያ ካልሆነ ግን ስም ይዘን ነው የምንቀረው ነከሌ ተብሎ ሹሞቹ ተብሎ ከመውሳት ያለፈ ድርሻ ይኖራናል ብዬ አላስብም በዛ ልክ የምንሰራ አላህ ያድርገን ኢንሻአላህ ታይዘን ወደፊት ኡማችን ይመኘ የነበረውን ተቋም በመፍጠር ለኡማው የሚመጥን ሙስሊሙ ማህበረሰብን ማሳየት የሚችል ቁጥራችንን የሚገልጽ ተጽኗችንን የሚያሳይ አገር ላይ አበርክቷችን የሚያሳይ ነገር ሰርተን መውጣት እንችላለን ብዬ አስባለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ